ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። ዛሬ ከባለፈው ፓርት 1 የቀጠለውን የፓርት 2 ጥያቄ እንሰራለን ማለት ነው። በቀጥታ ወደ ጥያቄው ስናልፍ ኩዌሽን ነምበር 25 what does the construction of pyramid by ancient Egyptians demonstrate? A. They had intense interaction with Sumeria. B. The rulers mobilized vast resources from subject population. C. They had made significant advances in engineering and architecture. D. They believed in the idea of life after death. ጥያቄውን ያው እናንተ ፖዝ እያደረጋችሁ ትሰራላችሁ ማለት ነው። ኤ they had intense interaction with ሱሜሪያ ነው የሚለው ከሱሜሪያ ጋር ግንኙነት ነበራቸው። በእርግጥ በአሁኑ በኖርዝ ሱዳን አካባቢ የምትገኝ ራሷን የቻለች ግዛት ናት ሱሜሪያ። ከሷ ጋር ግንኙነት እንዳላቸው ነው የሚያሳየው ነው የሚለው። ያ አይሆንም ማለት ነው። ቢ ላይ the rulers mobilized vast resources from subject population ነው የሚለው ግንቡን ለመገንባት በታክስም በማቴሪያልም በጉልበትም ከህዝቡ በጣም ብዙ ነገር ሰብስበዋል። ይሄንን ነው የሚያሳየው ነው የሚለው። ይሄም አይሆንም ማለት ነው። ሲ they had made significant advance in engineering and architecture ነው የሚለው የእነሱን የአርኪቴክቸር እና የኢንጂነሪንግ ብቃት የሚያሳይ ነው የሚለው። በእርግጥ ቢያሳይም እንደ ኮንትሪቢዩት ፋክተር መሆን ይችላል፣ ግን ዋነኛ የተገነባበት ምክንያት ይህ አልነበረም ዲሞንስትሬት የሚያደርገው ማለት ነው። እና ዲ ላይ ግን they believed in the idea of life after death በቃ ትክክለኛ ምክንያቱ ይሄ ነው። የሚያሳየውም ይሄንን ነው። እነሱ ከሞት በኋላ ህይወት አለ ብለው ያምኑ ነበር እና በዛን ሰዓት ሬሳውን አድርቆ የማስቀመጥ አይነት ዘዴ ይጠቀሙ ነበር። ያ ደግሞ መሚ ይባላል እና ይሄ ትክክለኛ የፒራሚዱን አንሸንት ኢጂፕሽን ዲሞንስትሬት የሚያደርገው ከሞት በኋላ ህይወት አለ ብሎ የሚያምነው ነው ማለት ነው። ስለዚህ የ25ኛው ጥያቄ መልሳችን ዲ ይሆናል። question number 26 which of the following achievement of ancient Persia helped the state in maintaining administrative control of the empire ነው የሚለው A. The introduction of effective postal system. B. The development of religion called Zoroastrianism. C. The construction of defensive wall along the border of the empire. D. Effective use of examination to recruit administrator. ያው አንሽንት ፐርሺያ ግዛቷን ጠብቃ እንድቆይ የረዳት ምንድነው ነው የሚለው ፐርሺያ ያው በአሁኑ በኢራን እና አፍጋኒስታን አካባቢ የምትገኝ ናት። ስለዚህ ኤላ ያለውን ቾይስ ስንመለከተው ኢንትሮዳክሽን ኦፍ ኤፌክቲቭ ፖስታል ሲስተም ነው የሚለው ፖስታል ሲስተምን እሷ እንዳትጀመረችው ይታወቃል። እና ግን ያው ግዛቱ አንዱ አካባቢ ሆኖ ከተለያየ ቦታ ላይ መረጃ ለመሰብሰብ አገልግሎታል። ግን እንደ ኮንትሪቢዩት ፋክተር ነው፣ ይሄ ማጆር ፋክተር ነው መመለስ ያለብን እኛ ማለት ነው። ቢ ላይ the development of religion called Zoroastrianism ማለት ያው በዞሮአስተር የተመሰረተው በአንድ አምላክ የሚያምን እና ህዝቡን ዩኒቲ አይነት ሴንስ የፈጠረ እምነት ነው። ይሄም እንደ ኮንትሪቢዩተር ፋክተር ነው መሆን የሚችለው። ሲ ላይ the construction of defensive wall along the border of the empire በግዛቱ ቦርደር ላይ የተለያዩ ጠላቶች ዘልቀው እንዳይገቡ ዲፌንሲቭ ወል ገንብታ ነበረ። ይሄም እንደ ኮንትሪቢዩተር ፋክተር ነው መሆን የሚችለውና ጥያቄዎቹ ያው ተቀራራቢ ናቸው ከአዲሱ መጽሐፍ ጋራ ተመሳሳይ የምላቸውን እዛ ላይ ነው እንትን የምሰጠውና ኤክስፕላኔሽን የምሰጠው። እናንተ ደግሞ በደንብ ያቸው። ዲ ላይ effective use of examination to recruit administrator ዲ ዋነኛ ምክንያቱ ዲ ነው ማለት ነውና ለጦር ኃይል ብቁ የሆነ ሰው ብቻ እየተፈተነ ነው የሚያልፈው እና በጣም ብቁ የሆኑ የጦር አባላት ነበሯትና ዋነኛ ምክንያቱም ግዛቷን ጠብቃ ለመቆየቱ ዲ ላይ ነው ያለው ማለት ነው የሚሆነው። እና እያንዳንዱ ፈተናውን ማለፍ አለበት የጦር ኃይሉን ለመቀላቀል። የ26ኛ ጥያቄ መልሳችን ዲ ይሆናል ማለት ነው። question number 27 which of the following was earliest state in Ethiopia and the Horn ነው የሚለው A. ፑንት ያ ቢ. ፑንት ሲ. አክሱም ዲ. ዳማት። አሁን አክሱምን እናስወጣለን ከዚህ ጋር ምክንያቱም አክሱም ኤዲ ከመጣ በኋላ የተፈጠረ ነው አፍተር ኦፍ ክረስት ማለት ነው። ዳማት ያ የዳማት ሴንተር ተብላ የምትታሰብ ግን ከሱን ቀድማ የተፈጠረች ተብላ የምታሰብ ሀገር ናት። ስለዚህ ዳማትም አይሆንም ማለት ነው። ይሃ ኢትዮጵያ ብቻ ቢሆን ይሃ ነች መልሷም እኮ ነው። ግን አሁን ይሄ ጋር ኢትዮጵያ ኤንድ ዘ ሆርን ስለሚል መልሱ ፑንት ነው የሚሆነው ማለት ነው። ፑንት ከኢትዮጵያ በስተሰሜን ከግብጽ ደግሞ በስተደቡብ ተደርጎ የሚታሰብ ግን ትክክለኛ ቦታው የማይታወቅ ግዛት ነው ማለት ነው። ስለዚህ በጣም ኤርዴስ የሚባለው ግዛት በኢትዮጵያና በአፍሪካ ፑንት ነው ማለት ነው። ስለዚህ 27ኛ ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 28ኛ ጥያቄ ስናልፍ which one of the following major achievement of Muslim Arab civilization ነው የሚለው A. the development of paper money for international trade. B. the introduction of new technology of warfare to Europe. C. the opening up of new trade routes to Africa and Asia. D. the preservation of ancient Greek texts through translation.
ያው ማጆር አቺቭመንት የሚለውን አስምሩበትና የሙስሊም አረብ ሲቪላይዜሽን የተጠየቅነው ኤላ የሚለው የወረቀት ብር ክሬት አድርገዋል ዓለም አቀፉ ትሬድ ነው የሚለው ንግድ ነው የሚለው እነሱ በእርግጥ ይሄን ተጠቅመዋል። በብዛት ነጋዴ እንደሆኑ ይታወቃል። እነኚህ ሙስሊም አረቦች ፔፐር መኒ ክሬት አድርገዋል፣ ግን ያን ያክል ማጆር አቺቭመንት ልንለው አንችልም። ቢላይ the introduction of new technology of warfare to Europe ነው የሚለው ኢንትሮዳክሽን ሳይሆን እዚህ ጋር ኤክስቼንጅ ነው ወይም ደግሞ ትራንዛክሽን ነው። ከአንድ ቦታ እየገዙ ወደ ሌላ ቦታ መውሰድ ነው እንጂ እነሱ ያን ያክል ኢንትሮዱስ ያደረጉት ቴክኖሎጂ የለም ማለት ነው። ሲላይ the opening up of new trade routes to Africa and Asia ነው የሚለው ዋነኛ መንስኤው ይሄ ነው። በቃ በኤዥያ በአፍሪካ በተለይ በንግዱ ዓለም በጣም ብዙ ነገር አበርክተዋልና የዘይላን የበርበራን አይነት ወደቦች ክሬት ከማድረግ ጀምሮ በጣም ብዙ ነገር በንግዱ ዓለም ላይ አበርክተዋል ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው። ዲ ላይ the preservation of ancient Greek texts through translation ነው የሚለው በእርግጥ የፊሎዞፊካል እና የሜዲሲን አይነት በፊት በግሪኮች የተጻፉትን እነሱን ጠብቀው ሬኔሳንስ ወይም 17ኛው ሴንቸሪ ላይ የተፈጠረው ዩሮፕ የኤንላይትመንት ግሩፕ ማለት ነው ለዛ አሳልፈው ሰጥተዋል። ይሄንንም አበርክተዋል፣ ግን እንደ ማጆር አቺቭመንት ስለሚል መልሳችን የሚሆነው ሲ ነው ማለት ነው። የ28ኛው ጥያቄ question number 29 what features of the Zagwe period show that there was cultural continuity with Aksumite period? A the attempt by state to expand its territory to the eastern lowlands ነው የሚለው። B the important role Christianity enjoyed as official religion of the state. C the use of Matawa and Zela for international trade. D the continued importance of Greek as commercial language. እናንተ ጥያቄውን ፖዝ እያደረጋችሁ ስሩ። ዛጉዌ ከአክሱም ቀጥሎ ያስቀጠለውን የካልቸራል ኮንቲኒቲ ነው የተጠየቅነው። ዛጉዌ የምንለው ከ1150 እስከ 1275 የሚይዘው ነው። አክሱም ደግሞ ያው ከመጀመሪያው ሴንቸሪ አንስቶ አንድ ከተባለበት ጀምሮ እስከ 1150 የሚይዝ ነው። ስለዚህ ዛጉዌ ያስቀጠለው ምንድነው ነው ጥያቄውና ኤ ላይ አቴምፕት ባይ ስቴት ኤክስፓንድ ኢትስ ቴሪቶሪ ቱ ዘ ኢስተርን ሎላንድ ነው የሚለው። ኢስተርን ሎላንድ አላረገም ዛጉዌ ያረገው ወደ ሳውዝ ከዛጉዌ ወደ ሳውዝ ወይም ደግሞ ኖርዝ ሸዋ ወደምንለውና ወደ ዌስት ወደ አባይ ሪቨር ወደ ጣና ማለት ነው ወደዛ በኩል ነው ያስፋፋው ግዛቱን እንጂ ወደ ኢስተርን ሎላንድ አይደለም። አይሆንም ማለት ነው። ቢ ላይ the important role Christianity enjoyed as official religion of the state ነው የሚለው ዋነኛ መንስኤ ይሄ ነው። በቃ ክርስቲያኒቲ ኦርቶዶክስ ቸርችም ሁለቱም የግዛቱ ኦፊሻል ሪሊጅን አድርገው ሁለቱም አስቀጥለዋል። ታክሱም ጀምሮ ማለት ነው። አክሱም አስቀጥሏል። ከዛ ደግሞ ዛጉዌም የተቀበለው ካልቸራል ይሄንን ነው እና ደግሞ የዚህ ላይ መጨመር አንድ ካስፈለገ የግንብ አገነባብ ምናምን ከአክሱም የተወሰነ አስቀርተዋል ማለት ነው፣ አስቀጥለዋል ማለት ነው። ሲ ላይ the use of ምጽዋ and ዜላ for international trade ነው የሚለው። ምጽዋን የምትጠቀማት አክሱም ብቻ ነበረች፣ ዛጉዌ አልተጠቀመም እና ዜላም ብቻ ነው ዛጉዌ የተጠቀመው። ሲ አይሆንም ማለት ነው። ዲ the continued importance of Greek as commercial language ነው የሚለው። ግሪክ ሳይሆን እዚጋ ግዕዝ ነው ማለት ነው። ግዕዝን አስቀጥሏል። በግዕዝ ነበር ትሬድ በዛጉዌ ጊዜ የሚጠቀሙት ላንጉጅ ማለት ነው። ስለዚህ ዲም አይሆንም። የ29ኛው ጥያቄ ትክክለኛ መልሳችን ቢ ላይ ያለው ይሆናል ማለት ነው። እስካሁን ድረስ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። እንዲሁም ሁሌ የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የኖቲፊኬሽን ምልክቷን አብሮ ቪዲዮን ከወዳችሁት ደግሞ ላይክ ማድረግ እንዳረሱ፣ ሰብስክራይብ አድርጉት እና ይሄን ቪዲዮ የምሰራላችሁ በአዲሱ መጽሐፍ ነው። ኤክስፕሌኔሽን እያደረኩላችሁ ያለሁት ያው መጽሐፉ ብዙ አይለያይም አዲሱና ባለፈው ማለት ነው። ስለዚህ በደንብ በትኩረት እዩት። question number 30 why did the Christian Highland Kingdom in medieval Ethiopia depend on mobile camp rather than permanent capitals? Because A the warrior kings of the time disliked the luxury life associated with the permanent towns. B the tradition of building town had disappeared with the Aksumites. C there was scarcity of time Nora which was important for building permanent buildings. D the mobile camp enabled rulers to control their empire more effectively than the permanent capital. ጥያቄውን እናንተ ፖዝ ያደረጋችሁ ስሩ።
ያው ተቀራራቢ ጥያቄዎች ናቸው። እንደዚህ ማትሪክ ላይ የሚወጡት ብዙውን ጊዜ በደንብ ለማየት ትኩረት እየሰጣችሁ ለመስራት ሞክሩ። አሁን በሜዲቫል ኢትዮጵያ ጊዜ የነበሩ ንጉሶች ለምንድን ነው ከቦታ ቦታ እየተዘዋወሩ የሚያስተዳድሩት ነው የሚለው ጥያቄው። ያው ሜዲቫል ኢትዮጵያ የሚባለው ከ1270 እስከ 1855 ያለውን ነው። አሁን ሜዲቫል የምንለው በዛጉዌ ያው ፐርማነንት ካፒታል ነበረው አክሱም ማለት ነው። አሚን አክሱም ፐርማነንት ነበረው ራሱ አክሱም ማለት ነው። ዛጉዌም እንዲሁ ላሊበላ ነበረ ፐርማነንት ካፒታሉ። ከያ በኋላ ያሉት ንጉሶች ግን ከቦታ ቦታ እየተዘዋወሩ ነበር የገዙት እስከ ጎንደሪያን ፔሪድ 1636 አካባቢ ድረስ ማለት ነውና በዚህ ውስጥ የነበሩ ንጉሶች የሚንቀሳቀሱ ከቦታ ቦታ ለምንድን ነው የሚለው በዋነኝነት ሁለት ምክንያት ነው ከቦታ ቦታ እንዲንቀሳቀሱ የሚያደርጋቸው። እስኪ በምርጫው እናያቸው። ኤ ላይ ዘ ዋሪየር ኪንግስ ሌግዠሪ ላይፎችን ስለሚጠሉ ነው የሚለው። ይህ አልነበረም ከቦታ ቦታ የሚያንቀሳቅሳቸው። ምክንያቱም በወቅቱ በድንኳን ነው ንጉሶቹ በታንትስ ነው የሚኖሩት። ሌሎቹ ዋሪየር ደግሞ ቅጥረኛ እግረኛ ወታደሮቹ ደግሞ በይሃት የምንለው በጎጆ ውስጥ ነው የሚኖሩት እና ሌግዠሪ ላይፍ መኖር ጠልተው አይደለም እንደዛ የሚኖሩት። ቢ ላይ the tradition of building town had disappeared with the አክሱሜት ነው የሚለው። ቅድም እንዳልኳችሁ ነው ይሄ ግንብ የቤት አሰራር እና የተለያዩ ቅርጻ ቅርጾችን የመስራት ከአክሱም ቀጥለዋል እነሱ። አክሱማይት ኪንግደም ወደቀ እንጂ እነኚህ ትራዲሽኖች አልወደቁም አብረውት ማለት ነው። ቢም አይሆንም። ሲ ዜሮ is scarcity of lime ወይም ኖራ which is important for building። ይሄ ምንድነው ጎንደርን የሚጠቀሙበት ማለት ነው። ጎንደር ካስትል ለመገንባት ኖራ እንደሚጠቀሙ ይታወቃል። የሱ እጥረት ነው ከቦታ ቦታ የሚያዘዋውራቸው ነው የሚለው። ይህም አልነበረም በጊዜው ከቦታ ቦታ የሚያንቀሳቅሳቸው ማለት ነው። ዲ ላይ the mobile camp enabled rulers to control their empire more effectively than the permanent capital ነው የሚለው። በዋነኝነት ከቦታ ቦታ ሲያንቀሳቅሳቸው የነበረው ይሄ ነው። በተለያዩ አካባቢዎች እየዞሩ ታክሶችን ለመሰብሰብና በተለያዩ አካባቢዎች የሚነሱ ግጭቶችንም ሆነ ግዛቶችን ለማስፋፋት እየተንቀሳቀሱ ነበርና የሚመሩት በእነ ዘርዓ ያዕቆብ አምደ ጽዮን ማንኞቹም እነኚህ እስከ 1520ዎቹ አካባቢ ድረስ ያሉትን ንጉሶች ብታዩ እየተንቀሳቀሱ ነበርና የሚገዙት። ዋነኛ ምክንያታቸው ቱ ጌት ፋየርውድ እና የማገዶ እንጨት እጥረትን ለመቀነስና የተለያዩ አካባቢዎችን ለመቆጣጠር ነው። ስለዚህ የ30ኛው ጥያቄ መልሳችን ዲ ነው የሚሆነው ማለት ነው። question number 31 what strategy did the Indian National Congress adopt in fighting for independence? A armed struggle and civil disobedience method. B non-violent struggle method. C working with the Japanese to undermine the British. D forming a united front with the Muslim League. እናንተ መልሱን ስሩ እየሰራችሁ መልሱን። ኢንዲያን ናሽናል ኮንግረስ ይሄ ኤኤንሲ የምንለው በማህተመ ጋንዲ የተመሰረተው ማለት ነው እና ስለዚህ ስትረግል ነው የተጠየቅነው። ዲስቲንክቲቭ ፊቸር አለው። ቀላል ጥያቄ ነው። ኤ አርምድ ስትረግል እና ሲቪል ዲስኦቢዲየንስ። አርምድ ስትረግል አልነበረም፣ የታጠቀ ቡድን የለውም ነበረ በጊዜው። ሲቪል ዲስኦቢዲየንስ ግን ነው ዝጋ በቃ ከእንግሊዝ የሚመጡ እቃዎችን ያለ መግዛት፣ እንግሊዝ የሚሏቸውን ነገር አለመስማት፣ እንደዚህ አይነት ስትራቴጂ ነው የተከተሉትና ኤ አይሆንም፣ አርምድ ስትረግል አልተጠቀሙም። ቢ ነን ቫዮለንስ ስትረግል ሜተድ ነው የሚለው። ትክክለኛ መልሱ የሚሆነው ቢ ነው። ምክንያቱም በቃ ኢኮኖሚያዊ አታክ ነው። ለነሱ ሎካል የሆኑ ምርቶችን እንዲጠቀሙ ከእንግሊዝ የሚመጡ ማንኛውንም እቃ እንዳይገዙ እንደዚህ አይነት ነገሮችን የተጠቀሙትና ቢ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። ሲ ላይ working with the Japanese to undermine the British። ጃፓን እና ብሪቲሽ ያው በሁለተኛው ዓለም ጦርነት ተቃራኒ ጎራ እንደሆኑ ይታወቃል። ከጃፓናይስ ጋር ሰርተዋል ብሪቲሽን ለመጣል ነው የሚለው። በእርግጥ ከጃፓን ጋር የተወሰነ ግንኙነት ነበራቸው፣ ግን ይሄ የተከተሉበት ኤኤንሲ የተከተለው ስትራቴጂ አልነበረም በወቅቱ። ዲ ላይ ፎርሚንግ ኤ ዩናይትድ ፍሮንት ዊዝ ዘ ሙስሊም ሊግ ነው የሚለው። ሙስሊም ሊግ ጋር እንደውም በጣም ተቃራኒ ናቸው። በኋላማ አሁንማ ተከፍለው ጥራሽ ኢንዲያና ፓኪስታን ነው የሆኑት። ሙስሊም ሊግ ያው ፓኪስታን እንደሆነ ይታወቃል። እንግሊዝ በጣም ሬዚስተንሱ እየተነከረባት ሲሄድ ሙስሊም እና ኢንዲያ ብላ ከፍላ በሁለት አድርጋቸው በጣም የተቃረነ ጎራ ነው የሆኑት እና በጣም ደም አፋሳሽ ጦርነትም ነው ያደረጉት።
ዲ ላይ ምንም አይነት ፎርም ያደረጉት ከሙስሊም ጋር የለም ማለት ነው። ዲ አይሆንም ድራሹንም። ስለዚህ ትክክለኛ መልሳችን የ31ኛ ጥያቄ ቢ ይሆናል ማለት ነው። ኩዌሽን ነምበር 32 which one of the following was a consequence of first Arab-Israel war ነው የሚለው። ኤ ላይ the emergency of Palestine Arab refugee problem, B the recognition of Israel as an independent state, C the conquest of the whole Jerusalem by Israel, D the formation of Palestinian Liberation Front ወይም PLO የምንለው ማለት ነው as leader of the Palestinians። ጥያቄውን እየሰራችሁ የመጀመሪያው የአረብ እስራኤል ዋር መንስኤ ምንድነው ነው የተባለው። ኤ ላይ the emergence of Palestine Arab refugee problem ነው የሚለው። በቃ ዋነኛ ፋክተሩ ኤ ነው፣ ምንም እንትን የለውም። የመጀመሪያ ጦርነት ከተደረገ በኋላ ወደ ጎረቤት ሀገሮች በጣም ብዙ ስደተኛና በጣም ብዙ ይሄን ያጨናነቀ አይነት ጦርነት ነበርና ትክክለኛ መልሱ ኤ ነው። ያው እስራኤሎች በዛን ሰዓት በሁለተኛ ዓለም ጦርነት በጣም ወደ 6 ሚሊዮን የሚጠጉ አይሁዶች የተጨፈጨፉበት ነው እና ዓለም ሙሉ ያዝንላቸው ነበርና ስለዚህ ከተለያየ አካባቢ የተሰደው የነበሩ እስራኤሎች ፎርም ያደረጉት አረብ እዛ አካባቢ ባለው በአሁኑ ጀሩሳሌም ወይም ደግሞ እስራኤል የምንላት ማለት ነው እዛ አካባቢ ላይ ነው የሰፈሩት እና ከዛ አካባቢ ካሉ የአረብ ሀገሮች 5 ከሚደርሱ ከነ ጆርዳን ከነ ግብጽ አካባቢ ላይ በጣም ኃይለኛ ጦርነት 4 ጊዜ አድርገዋል። 4ቱንም ግን እስራኤል ናት ያሸነፈችው። ከይህ ውስጥ የመጀመሪያውን ኮንሲኩዌንስ ነው የጠየቀን፣ መልሳችን ኤ ነው። ሌሎቹም ምርጫ ስናያቸው ቢ ላይ the recognition of Israel as an independent state ነው የሚለው። ራሷ ነች ያደረገችው፣ ራሷ ብቻ ነች ኢንዲፔንደንት ስቴት መሆኗን እንትን ሪኮግናይዝ ያደረገችው። የአረብ ሀገሮች ያው እስካሁን ድረስም እነ ኢራን ሪኮግኒሽን እንዳሰጣች ይታወቃልና ቢ መሆን አይችልም። ሲ the conquest of the whole Jerusalem by Israel ነው የሚለው። ሁሉንም ጀሩሳሌምን አይደለም፣ እሷ ዌስት ጀሩሳሌምን የያዘችው። ኢስተርን ጀሩሳሌም የምንለው ደግሞ በጆርዳን እንደተያዘ ነበር። ሲም አይሆንም ማለት ነው። ዲ the formation of Palestine Liberation Organization as leader of the Palestinians ነው የሚለው። አዎ እነኚህ በስደት ከፓለስቲን የተፈናቀሉት ሄደው ፓለስቲን ሊበሬሽን ፍሮንት የሚባል ግሩፕ መስርተዋል። ወደ ትክክለኛ መደባቸው የመመለሻ አይነት ነው፣ እንደ ኦርጋናይዜሽን አይነት ነገር ነው። ግን ይሄ የተመሰረተው ስደተኞቹ ከሄደው ከቆዩ በኋላ ነውና በ1964 አካባቢ ላይ ነው የተመሰረተው። ስለዚህ ቢም መሆን አይችልም ማለት ነው። የ32ኛ ትክክለኛ መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 33 Why did the US decide to intervene in Vietnam after the French defeat ነው የሚለው። A to test the extent to which Russia was determined to maintain its dominance in Asia. B feared the Vietnamese victory would lead to the spread of communism across the region. C promise given to France that if defeated by the Vietnamese force would be avenged. D dislike for the idea of partition of Vietnam between the north and south ነው የሚለው። እየሰራችሁ ጥያቄውን ፖዝ እያደረጋችሁ የ33ኛውን ጥያቄ ማለት ነው። ዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ ቪየትናም ዋር ጣልቃ የገባችው እስኪ በምርጫው ላይ ነው። ኤ ራሽያን ቴስት ለማድረግ ነው የሚለው። እዛ አካባቢ ላይ ያላትን ራሽያን የጦርነት አቋም ቴስት ለማድረግ ነው የሚለው። ይህ አልነበረም ወደ ጦርነት የገባችው። ቢ ላይ fear the Vietnamese victory would lead to the spread of communism across the region። ዋነኛ ምክንያቱ ይሄ ነበር። በቃ ራሽያ የምታሸንፍ ከሆነ ጦርነቱን በአካባቢው ላይ የተለያዩ ሀገሮችን የኮሙኒዝም ተከታይ ታደርጋቸዋለች በሚል ፍርሃት ነበር ዩኤስኤ ወደ ጦርነቱ የገባችው ማለት ነው። የ33 ጥያቄ ትክክለኛ መልሳችን ቢ ነው የሚሆነው። ሌሎችን ስናያቸው ሲ promise given to French defeat by the Vietnamese force would be avenged። ፍራንስ ልትበቀልላት አልነበረም የገባችው። ፍራንስ በእርግጥ ተሸንፋለች። በጃፓንም መጀመሪያውም ስለተዳከመች በሆችሚን የሚመራው የኖርዘርን ቪየትናም ማለት ነው በእነሱ ተሸንፋ ነበር ፍራንስ። ግን ዩኤስ የገባችበት ወደ ጦርነቱ ይህ አልነበረም። ዲ ላይ dislike the idea of partition of Vietnam between the north and south ነው የሚለው። ዩኤስ ያው የሳውዝ ደጋፊ እንደሆነች ይታወቃል። ይሄ መከፋፈሉን አልወደደችውም ነበር ነው የሚለው።
ሳውዝን ስትደግፍ ነበረ። ያው ኖርዙ ደግሞ በራሽያ ነበር የሚደገፈው ሆችሚን እንደ መሪ ሆኖ ማለት ነው። እና ዲ ላይ ያለውም አይሆንም ማለት ነው። የ33ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ኦኬ ወደ ኩዌሽን ነምበር 34 ሃው ዲድ ዘ ብሪቲሽ ሄልፕ ኃይለ ሥላሴ ኮንሶሊዴት ሂዝ ፓወር አፍተር 1941? ኤ ባይ ኪፒንግ ኮንትሮል ኦቨር ኢትዮጵያን ፎሬን ሪሌሽን፣ ቢ ባይ ሪስቶሪንግ ዘ ፕሮቪንስ ኢን ትረብልሰም ፕሮቪንስ ላይክ ዘ ኦጋዴን፣ ሲ ባይ ኪፒንግ ዘ ኢታሊያን አውት ኦፍ ኦል ሶማሊላንድ ኢንሄቢትድ ኤሪያስ፣ ዲ ባይ ትሬኒንግ ኤንድ ኦኩፓይንግ ሂዝ አርሚ። ያው እንግሊዝ ጣሊያን ከኢትዮጵያ እንድትወጣ ኃይለሥላሴን ረድተዋለች። በምላሹ ደግሞ ኃይለሥላሴ ያው የተለያዩ ስምምነቶችን አድርገዋል። ከ1941 በኋላ የመጀመሪያው ስምምነት አንግሎ ኢትዮጵያን አግሪመንት የምንለው በ1941 ያለው ነው የሚጠይቀው። ከያ በኋላ በ1944፣ 47፣ 50 በቤት ውስጥ 51፣ 52 ላይም ጨምሮ ብዙ ስምምነቶችን አድርገዋል። የ1941 ስምምነት እስኪ እንየው በምርጫዎቹ። ኤ ላይ ባይ ኪፒንግ ኮንትሮል ኦቨር ኢትዮጵያን ፎሬን ሪሌሽን ነው የሚለው። ያው ፎሬን ሪሌሽን ያደረግ ነበር ኃይለ ሥላሴ በራሱ ግን የእንግሊዝን አፕሩቭድ ጠብቁ ነው የመጨረሻውን ውሳኔ የምታሳልፈው እንግሊዝ ነበረች በሰዓቱና ኤ ላይ ያለው አይሆንም ማለት ነው። ሙሉ ለሙሉ አልተቆጣጠረችውም እንግሊዝ ማለት ነው። ቢ ላይ ባይ ሪስቶሪንግ ዘ ገቨርንመንት ኢን ትረብልሰም ፕሮቪንስ ላይክ ዘ ኦጋዴን ነው የሚለው። ኦጋዴንን ከጣሊያን አስለቅቃለች። በእርግጥ ግን ከያ በኋላ ስታስተዳድራት የነበረችው ራሷ ነች እንጂ ለኢትዮጵያ አላስመለሰችላት። ሲ ላይ ባይ ኪፒንግ ዘ ኢታሊያን አውት ኦፍ ኦል ሶማሊላንድ ኢንሄቢትድ ኤሪያ ነው የሚለው። ከሁሉም ጋር አልሰጣቻትም። ኢጣሊያን ሶማሊላንድ የምንለው በተለይ በኋላ በፍሬንች የዞረችው አሁን ጅቡቲ የምንላት ማለት ነው። ከያ አካባቢ ጨርሳ አላሰጣችም። ብታስወጣም ደግሞ ታች ብሪቴን ሶማሊላንድ ወይም ደግሞ እንግላንድ ብሪቴን ሶማሊላንድ የምትባለው የአሁኗ ሶማሊያ ከዛ አካባቢ ብታስወጣትም ስታስተዳድር የነበረው ለራሷ ነው እንጂ ለኢትዮጵያ አልነበረም። እና ዲ ላይ ግን ባይ ትሬኒንግ ኤንድ ኦኩፓይንግ ሂዝ አርሚ ነው የሚለው። ያው ኢትዮጵያን አብዛኛው ኬ የሚባሉ ቦታዎችን ተቆጣጥራለች እንግዲህ የፋይናንሱን ኃይለሥላሴ በራሱ ማንኛውም ሀገር ላይ ጦርነት ማወጅ አይችልም። የውጭ ግንኙነቶች እንዳልኩ ቅድም በእነሱ በእንግሊዝ አፕሩቭድ መደረግ አለበት መጽደቅ አለበት እና ወታደሩን ስታሰለጥን የነበረው እንግሊዝ ናት። ይህን አድርጋ ከ1941 በኋላ ያጠናከረችለት እንግሊዝ ተብሎ ብታሰበው እንግሊዝ ናት። ለዚህም ደግሞ ትክክለኛ መልስ የሚሆነው ዲ ነው። ስለዚህ ኩዌሽን ነምበር 34 መልሳችን ዲ ይሆናል ማለት ነው። ኩዌሽን ነምበር 35 which one of the following become elective under the 1955 constitution? A the Senate, B the Chamber of Deputies, C the Crown Council, D ላይ the office of the Prime Minister። ከ1931 ከወጣው ህገ መንግስት የተሻሻለው 1955 ላይ ሁለተኛ ጊዜ የተሻሻለው ማለት ነው። ይሄ ደግሞ ሁለት ቨርዥን ነበረው ዘ ሰናቴ እና ዘ ቸምበር ኦፍ ዲፒቲስ። ስለዚህ ሲንና ዲን እናስወጣለን ማለት ነው። ሰናቴ ያው በመንግስቱ አፖይንት የሚደረጉ በመንግስቱ የሚሾሙ ናቸው። ዘ ቸምበር ኦፍ ዲፒቲስ የሚባሉት ደግሞ በህዝቡ ተመርጠው ቢያንስ ኖሚኔት የሚያደርግ እንትን ነበራቸው እና ስለዚህ ሙሉ በሙሉም ባይሆን በዲሞክራሲ ባይሆንም የተወሰነ የህዝቡ ኢንቮልቭመንት ስለነበረበት በትንሹም ቢሆን የህዝብ ምርጫ የነበረበት ዘ ቼምበር ኦፍ ዲፒቲስ ነው ማለት ነው። ስለዚህ 35ኛ መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 36 ዋይ ዲድ ዘ 1960 ካውፕ አጌንስት ኃይለ ሥላሴ ፌል? ቢኮዝ ኤ ዘ ፒፕል ኦፍ አዲስ አበባ ዲድ ኖት ሰፖርት ኢት፣ ቢ ኢት ዋዝ ሊድ ባይ ሲቪሊያን ዊዝ ኖ ሚሊታሪ ኤክስፔሪንስ፣ ሲ ዘ ጎቨርኒንግ ኮሎኒያል ፓወር ኦፖዝድ ኢት፣ ዲ ኢት ዋዝ ኖት ፕላንድ ኤንድ ሊድ ኤፌክቲቭሊ። 1960 ላይ ያው ኮፕ ዲክቲክ ተደርጓል በመንግስቱ ነዋይ እና ገርማሜ ነዋይ በወንድማማች ናቸው። ይሄ የኮፕ ዲክት የመፈንቅለ መንግስት ለምንድን ነው ፌል ያደረገው ነው የሚለው ጥያቄው። ኤ ላይ የአዲስ አበባ ህዝቦች ስላልደገፉን ነው የሚለው። በእርግጥ በኢትዮጵያን ኦርቶዶክስ ተዋህዶ እምነት ተከታዮች ብዙም አልተደገፈም። ለዛ ምክንያቱ ፓትርያርኩ መንግስቱን እንደ ክህደት ነው ብለው ስላወጁ ያን ያክል አልተደገፈም። ግን በሁሉም አይደለም፣ የተወሰኑ ህዝቦች ደግፎታል። በብዛት ደግሞ ግን የአዲስ አበባ ዩኒቨርሲቲ ተማሪ በደንብ ነበር የደገፉት።
መፈንቅለ መንግስቱ ማለት ነው። ስለዚህ ኤ አይሆንም። ቢ ላይ ኢት ዋዝ ሊድ ባይ ሲቪሊያን ዊዝ ኖ ሚሊተሪ ኤክስፔሪንስ ስለሚለው ሲቪሊያን አይደሉም፣ ኢንቴሌክቹዋል ናቸው። በተለይ ገርባሜ ነዋይ የሚባለው ኮሎምቢያ ዩኒቨርሲቲ የተመረቀ ነው። እዛ ፖለቲካል ሳይንስ ተምሮ የመጣ ነው። መንግስቱ ነዋይ ደግሞ የኢምፔሪያል ቦዲጋርድ የግል ጦሩን መሪ የነበረ ነው እና ስለዚህ ሲቪሊያንም ማለት አንችልም፣ ሚሊተሪ ኤክስፔሪንስ የላቸውም ማለት አንችልም። ቢ ላይ ያለው ኮምፕሊትሊ ስህተት ነው ማለት ነው። ምርጫ መልስ አይሆንም ማለት ነው። ሲ ላይ ዘ ኮሎኒያል ፓወር ኦፖዚት ነው የሚለው አልተቃወቱም። እውነት ለመናገር ራሽያ ትደግፈው ነበር ኮፕዲክቱን ያ ኮሙኒዝምን ለማስጀበር ማለት ነው። ስለዚህ የማይሆንም ዲ ላይ ኢት ዋዝ ኖት ፕላንድ ኤንድ ሊድ ኢፌክቲቭሊ ነው የሚለው በቃ ይሄ ነው ዋነኛ ምክንያቱ የመፈንቅለ መንግስቱ አለመሳካት ይሄ ነበር እና በተለይ የኤርፎርሱን አለመያዛቸው እና አርምድ ይሄ ዋናውን የጦር ከፖሊስ ስቴሽን ውጭ ያለውን የጦር ዋናውን እንደ መከላከያ አሁን የምንለውን እሱን አለመያዛቸው ትልቅ ስህተት ነው ተብሎ የሚታሰበው እና የሰሩት ስህተትም ይሄ ነው። መልሱም የሚሆነው ዲ ነው ማለት ነው። ጉድለቱ ይሄ ነበረ። ስለዚህ ኮሽን ነምበር 36 ዲ ይሆናል ማለት ነው። Question number 37. Which one of the following was a consequence of 1974 Ethiopian revolution? የሚለው A. Centralization of power under a new regime. B. Democratization of state and politics. C. Abolition of status and classes. D. Transformation of peasant agriculture. 1974 ሪቮሉሽን በኢትዮጵያ ላይ ምን ያስከተለውን ኮንሲኩዌንስ ነው የጠየቀው። ይሄ ላይ ሴንትራላይዜሽን ኦፍ ፓወር አንደር ኤ ኒው ሪጂም ዋናው ኮንሲኩዌንስ ይሄ ነው። ዋናው ኮንሲኩዌንስ ይሄ ነው። ሌላ አይነት በቃ ሴንትራላይዝድ የሆነ ፓወር ነው የተተካው። ከሴንትራላይዝድ ፓወር ወደ ሴንትራላይዝድ ፓወር ማለት ነው እና ኮንሲኩዌንስ ይሄ ነው የሚሆነው። ሌሎቹን ምርጫ ስናያዛቸው ቢ ላይ ዲሞክራታይዜሽን ኦፍ ስቴት ኤንድ ፖለቲክስ ነው የሚለው ይሄ ኮምፕሊትሊ ስህተት ነው። ጥረሹንም የዲሞክራሲ ምንም ሴንስ አልነበረውም፣ የደርግ አገዛዝ ማለት ነው። ሲ ላይ አቦሊሽን ኦፍ ስታተስ ኤንድ ክላሰስ ነው የሚለው በእርግጥ የፊውዳሊዝም ስርዓት እንዲወድቅ ሆኗል የደርግ መተካት። ከዛ የመሬት ላራሹ የምንለው የላንድ ሪፎርም ፕሮግራም ያልነው ባለፈው እሱ እንዲተካ ነው የተደረገው። ይሄ የፊውቸሪቲውን የሚያሳይ ነው እንጂ ኮንሲኩዌንስ አይደለም። ዲ ላይ ትራንስፎርሜሽን ኦፍ ፔዛንት አግሪካልቸር ነው የሚለው ያው እድገት በህብረት የምንለው ማለት ነው። ይሄ ዘመቻ አይነት ስነ ስርዓት ነው የተከተለው ከዛ በኋላ ከፊውዳሊዝም ስርዓት መውደቅ በኋላ ማለት ነው። ሲና ዲ ላይ ያሉት በእርግጥ ትንሽ ኮንትሪቢዩሽን አላቸው፣ ግን ኮንሲኩዌንሱ ኤ ላይ ያለው ነው የሚሆነው ማለት ነው። ቢ ኮምፕሊትሊ ስህተት ነው። ስለዚህ ኩዌሽን ነምበር 37 መልሱ ኤ ይሆናል። ኩዌሽን ነምበር 38 what was the distinctive feature of the Pan-Africanism movement as practiced by Garvey የሚለው A. The Pan-Africanism ensure economic independence for Africa. B. The blacks should fight for their rights in their respective countries. C. That blacks in the diaspora can achieve full independence only by returning to Africa. D. That the Pan-Africanism movement should be led by African in the continent የሚለው የፓን አፍሪካኒዝም ንቅናቄ በ1900 አካባቢ ላይ እንደተመሰረተ ይታወቃል። የመሰረቱት ደግሞ ዲቦስ እና ጋርቬ ናቸው። ዲቦስ አፍሪካኖች ለራይታቸው የትም ቢሆን መዋጋት መቆም ይችላሉ፣ መመለስ የግድ አፍሪካ መመለስ የለባቸውም ብሎ የሚያስብ ነው። ጋርቬ ደግሞ አፍሪካን ለነጻነት መዋጋት ተፈለጉ ቀጥታ ወደ እናት ሀገራቸው አፍሪካ መመለስ አለባቸው ነው እንጂ ሪስፔክቲቭ ካንትሪ ባይሆንም ችግር የለውም፣ ግን ወደ አፍሪካ ወደ የትኛውም ሀገር መመለስ አለባቸው ብለው የሚያስብ ነው እና ጋርቬ እና ደግሞ ይሄ ዩኒቨርሳል ኔግሮ አሶሲዬሽንም መስራች ነው። ኔግሮ የሚባሉት ያው በባርነት እየተገዙ የሄዱት አፍሪካ ኔግሮ የሚባሉት የሱንም አሶሲዬሽን መስራች ነው። ዲቦስ ደግሞ የፓን አፍሪካኒዝም አባት ተብሎ የሚታወቅ ነው። ፋዘር ኦፍ ፓን አፍሪካኒዝም ተብሎ የሚታወቅ ነው ዲቦስ እና የነኝህን የዲስቲንክቲቭ ፊቸር ልዩ የሆነውን ፊቸር ነው የጠየቀው። የጋርቬን ቀላል ነው፣ ቀጥታ የመጣ ጥያቄ ነው በአዲሱ መጽሐፍ ማለት ነው። ኤ ላይ
ፓን አፍሪካኒዝም ሹድ ኢንሹር ኢኮኖሚክ ኢንዲፔንደንስ ፎር አፍሪካን የሚለው የሁለቱም ሀሳብ ነው። ኢኮኖሚክን በራሳቸው መቻል አለባቸው ብሎ ሁለቱም ያስባሉ። ይህ ልክ ነው ማለት ለሁለቱም የሚሆን ሀሳብ ነው። የጋርቬ ብቻ አይደለም። ቢ ላይ ብላክስ ሹድ ፋይት ፎር ዜር ራይትስ ኢን ዜር ሪስፔክቲቭ ካንትሪስ ነው የሚለው። ያው ስፔሲፊክ ካንትሪም ባንለው አፍሪካ ብቻ ከተመለሱ ይበቃል ብለው የሚያስቡ ናቸው። ይህም የሁለቱም ሀሳብ ነው ማለት ነው። ቢ ላይ ያለው ግን ሪስፔክቲቭ ካንትሪ የሚለው ሊሆን አይችልም። በእርግጥ በቃ ወደ የትኛውም ሀገር ሊሆን ይችላል። ወደ አፍሪካ ብቻ ይመለሱ ነው ያለው ጋርቬ። ሲ ዛት ብላክስ ኢን ዘ ዲያስፖራ ካን አቺቭ ፉል ኢንዲፔንደንስ ኦንሊ ባይ ሪተርኒንግ ቱ አፍሪካ። በቃ ትክክለኛው መልስ ሲ ነው። አፍሪካንን ነጻነታቸው በቃ ወደ አፍሪካ መመለስ አለባቸው ነጻነታቸውን ለማወጅ ብሎ የሚያስብ ነው። ዲ ላይ ዛት ዘ ፓን አፍሪካኒዝም ሙቭመንት ሹድ ሊድ ባይ አፍሪካንስ ኢን ዘ ኮንቲነንት ነው የሚለው። ይህ በትንሽም ቢሆን ትንሽ ይቀራረባል። ያው ሁለቱም ቢሆን የተጠናከረ አይነት አፍሪካ ውስጥ አደረጃጀት እንዲኖር ይፈልጉ ስለነበረ ስለዚህ ወደ ሁለቱም ሀሳብ ያመዝናል። መልሳችን ሊሆን የሚችለው የ38ኛ ሲ ነው ማለት ነው። ለዛሬ ያዝነው ቪዲዮ ይህን ይመስላል። በቀጣይ ፓርት 3 እንቀጥላለን።